በዓለማችን የሚገኝ ትልቁ በ3D የተገነባ ህንጻ ሆኖ ተመዝግቧል። የ69 ዓመቷ እናት ለልጃቸው ሲሉ ከ250 ቀናት በላይ በረሃብ አድማ አድርገዋል። ሱፐርማርኬት ጎራ ያለው የተራበ ዝሆን በ$2 ሚሊዮን እድሜን ለማርዘም የሚደረግ ሙከራ። ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች እንደምንድናችሁ? በዛሬው ቆይታችን በስህተት የተገኙ ገጸ በረከቶች እና በያዝነው ሳምንት አበይት የተባሉ ርዕሰ ጉዳዮችን እንመለከታለን። አብራችሁን ቆዩ። ቀዳሚ ወዳደረኩት ተሻገርኩኝ። ሴቶች ራሳቸውን ከቻሉ ብዙ ነገር ይለውጣሉ። የአፍሪካ የቁንጅና ንግስቷ ሀሴት ደረጀ ናት ይህንን ንግግር የተናገረችው። ሴቶች ራሳቸውን ከቻሉ ብዙ ነገር ይለውጣሉ የሚል እምነት እንዳላት ኢትዮጵያዊቷ የዓለም የቁንጅና ውድድር አሸናፊ ሀሴት ደረጀ ከኢትዮጵያ ብሮድካስቲንግ ቴሌቪዥን ጋር በነበራት ቆይታ ይህንን ገልጻለች። ኢትዮጵያን ወክላ በዓለም የቁንጅና ውድድር በመሳተፍ ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ በመሆን የክብር ዘውዱን የደፋችው ሀሴት የቁንጅና ውድድር ከሚታየው ውጫዊ ውበት በላይ ማህበራዊ ኃላፊነቱ እንደሚበልጥ ተናግራለች። ውድድሩ ላይ ስትሳተፍ ማህበራዊ ኃላፊነቷን ለመወጣት ሴቶችና ህጻናት ላይ ከሚሰሩ ማያ ፋውንዴሽን እና መስጠት ጋር ስትሰራ እንደነበር ጠቅሳ እነዚህን የመረጠችው ሴቶች ራሳቸውን ከቻሉ ብዙ ነገሮችን ይለውጣሉ ብላ ስለምታምን መሆኑን ገልጻለች። በውድድሩ ከ109 ሀገራት ተሳታፊዎች ጋር መፎካከሯን ያስታወሰችው ሀሴት በዚህ ሂደት ውስጥ ከሌሎች በርካታ ጠቃሚ ትምህርቶችን ማግኘቷን ከኢቲቪ መዝናኛ ጋር በነበራት ቆይታ ተናግራለች። መድረኩ ከፉክክር ባለፈ እህትማማችነትና መተባበር ጎልቶ የታየበት መሆኑን አስታውሳ ባገኘችው አጋጣሚ ሁሉ ሀገሯን በሚገባ ለማስተዋወቅ ጥረት ማድረጓንም አክላለች። ኢትዮጵያና አፍሪካን መወከል ታላቅ እድል እንደሆነና በምታገኛቸው መድረኮች ሁሉ ስለ ሀገሯና አህጉሯ የነበሩ የተዛቡ አመለካከቶችን የሚቀይሩ ስራዎችን እንደምትሰራም ገልጻ ነበር። በሀገር ውስጥም ማህበራዊ ኃላፊነቷን በተሻለ ሁኔታ ከመወጣት ባሻገር ኢትዮጵያን ሊያስጠሩ የሚችሉ ተከታታዮችን ለማፍራት እንደምትተጋም ቃል ገብታለች። በትንሿ መንደር የተገነባው የዓለማችን ትልቁ የ3D ህንጻ በስዊዘርላንድ ተራሮች ላይ ከምትገኘው በከፍታ የምትታይ ሙሌገንስ መንደር ቶር አልቫ ነጩ ማማ የተሰኘ በ3D የታተመ ህንጻ ይፋ አድርጋለች። ቶል አልቫ 30 ሜትር ከፍታ ያለው ሲሆን በዓለማችን የሚገኝ ትልቁ በ3D የተገነባ ህንጻ ሆኖ ተመዝግቧል። ህንጻው በግዙፍ ብሎኖችና በብረት ኬብሎች የተገናኙ በአጠቃላይ 32 የሚሆኑ አምዶች የሚያሳይ ዲዛይን በውስጡ ይዟል። በከፍታ በተሰራ ማማ ላይ የታዩ የቴክኖሎጂ ፈጠራዎች እጅግ አስተማማኝ እንዲሆን አድርጎታል ሲል የዘገበው ኦዲቲ ሴንትራል ነው። በቅርቡ ለህዝብ እይታ የበቃው ቶር አልቫ ለተለያዩ ጥበባዊ ትርኢቶች ማሳያ ሆኖ ያገለግላልም ተብሏል። የዓለማችን ረጅሙ የ3D ግንብ ለመስራት በህንፃ ባለሙያዎችና በዙሪክ የሚገኘው የስዊዘርላንድ ቴክኖሎጂ ኢንስቲትዩት የምርምር ቡድን ዲጂታላይዝድ መዋቅራዊ ምህንድስና መተግበሩ ተነግሯል። የ69 ዓመቷ እናት ለልጃቸው ሲሉ ከ250 ቀናት በላይ በረሃብ አድማ አድርገዋል። የእናት አንጀት ሩሩ የ69 ዓመቷ ላይላ ሶዊፍን በደንብ ይገልጻቸዋል። እናት ላይላ ልጃቸው አክቲቪስት ነው። አላ አብደላ ኤል ፈታህን ይሰኛል። በግብጽ መንግስት ላይ በሚሰነዝራቸው ትችቶች የተነሳ በካይሮ እስር ቤት ይገኛል። እናት ልጃቸውን ለማስፈታት ከ250 ቀናት በላይ የፈጀ የረሃብ አድማ አድርገዋል። የሂሳብ ፕሮፌሰሯ ላይላ ቀደም ሲል ለንደን ይኖሩ ነበር። የብሪታንያ ፓስፖርት ያለው ልጃቸውን ከእስር ለማስፈታትና የእንግሊዝ መንግስት ዲፕሎማሲያዊ ጫና እንዲያደርግ ግፊት ለማድረግ ያለመ ነበር። በየካቲትና በግንቦት ወራት መካከል በቀን 300 ካሎሪን የያዙ ፈሳሾችን ብቻ እየወሰዱ ለ250 ቀናት ያህል ምግብ በአይናቸው ሳይዞር መቆየታቸው ብዙዎቹን ያስገረመ ነው። ቤተሰቦቻቸው አሁንም በህይወት መቆየታቸው ታምር መሆኑን ይናገራሉ። ላይላ በአሁኑ ወቅት በቅዱስ ቶማስ ሆስፒታል በከፍተኛ የደም ስኳር መጠን ማነስ እየተሰቃዩ ይገኛሉ። ሐኪሞቻቸው ለድንገተኛ የሞት አደጋ መጋለጣቸውንም
አስታውቀዋል። ባለፈው ሐሙስ በረሃብ አድማ ወቅት ለሁለተኛ ጊዜ ሆስፒታል የገቡት እናታቸው አሁንም ምግብ እየተቀበሉ እንዳልሆነ፣ ነገር ግን ሰውነታቸው አስቀድሞ ያለውን ስብ እንዲያቃጥል የሚረዳ መርፌ እንደተወጉ ልጃቸው ሳይና ሰይፍ ተናግራለች። እህቴ አሁንም ንቁ ነች፣ ይሁንና ጤናዋ አሳሳቢ ደረጃ ላይ ነው ስትል ለመገናኛ ብዙሃን ገልጻለች። ሌላኛው ልጃቸው ሞናይ ሰይፍ እናቷ ወንድሟን ለማስፈታት ያላቸውን ቁርጠኝነት ታደንቃለች። ይሁንና እርሷ ምግብ እንድትበላና በህይወት እንድትቆይ ማድረግ አስቸጋሪ መሆኑን መናገሯንም ታይምስ ኢንዲፔንደንት ዘግቦታል። በኢድ አልአድሃ በዓል ወቅትም የታሰረው ልጃቸው ቤተሰብ እንዲጎበኝ ሲፈቀድና ላይላ የተወሰነ የግሉኮስ ሕክምና ለመቀበል በግድ ተስማምታ ነበር። ይሁንና ትንሿ እህቱ ወደ ግብጽ እስር ቤት ሄዳ ወንድሟን እንድትጠይቅ ቤተሰቡ ቢወስንም እሷ ግን እናታቸው ባልታሰበ ጊዜ ህይወቷ ላልፍ ይችላል በሚል በሆስፒታል ለመቆየት መወሰኗን አሳውቃ ቀረች። እናት የረሃብ አድማቸውንም ቀጥለዋል። ሐኪሞቹ በበኩላቸው እናት ላይላ ለማቆየት በሰውነታቸው ውስጥ ያለውን ስብ የሚያቃጥል መርፌ እየወጓቸው ነው። ይሁንና ሊቃጠል የቀረውን ማንኛውንም ስብ እያለቀ መሆኑን አሳውቀዋል። ታሪኩን የሰሙት እናት ለልጇ የማትከፍለው ውለታ የለም ሲሉ በርካቶች እያወደሷቸው ይገኛሉ። ሱፐርማርኬት ጎራ ያለው የተራበ ዝሆን። ከሰሞኑን አንድ በታይላንድ ከሚገኝ ብሔራዊ ፓርክ የወጣ ዝሆን በአቅራቢያው ወደሚገኘው ሱፐርማርኬት ጎራ ይላል። በሱፐርማርኬቱም ገብቶ በቀጥታ ፍሪጅ ወዳለበት ቦታ በመሄድ የሚፈልገውን ያክል ጣፋጮች፣ ሙዝና ሌሎችን ምግቦችንም ይወስዳል። በዚህም ወቅት ታዲያ ስራ ላይ የነበረው የሱፐርማርኬቱ ባለቤት ዝሆኑን ለማባረር ይሞክራል። በኋላ ግን የዝሆኑን ድርጊት ሲያይ ምግብ ለመውሰድ ብቻ የመጣ መሆኑን በመረዳቱ ይተወዋል። ወዲያውኑም የብሔራዊ ፓርኩ ጠባቂዎች በቦታው በመድረስ በተረጋጋ ሁኔታ ዝሆኑን ከሱፐርማርኬቱ አስወጥተው ይወስዱታል። ይህንን በድንገት የተቀረጸ ትዕይንት በማህበራዊ ሚዲያ ከተጋራ በኋላ በብዙዎቹ ዘንድ መነጋገሪያ ሆኗል። በማንም ላይ ምንም አይነት ጉዳት ያላደረሰው ዝሆን ወደ ፓርኩ መመለስ ችሏል። በጎ አድራጊዎች እንደሚሉት ግን በፓርኩ ውስጥ ዝሆኖች የሚመገቡት ምግብ እየቀነሰ በመሆኑ አንድ ጊዜ ዝሆኖች እንዲህ ከፓርኩ ውጪ ምግብ ፍለጋ መውጣታቸውን ማዘውተራቸውን ይናገራሉ። ታዲያም በማህበራዊ ድረገጽ ላይ የተለቀቀው ይህ ሁነት ለሱፐርማርኬቱ ባለቤት ከብዙዎቹ ምስጋናን እያጎረፈ ይገኛል። በታይላንድ በ20ኛው ክፍለ ዘመን ከነበሩት ከ100,000 የሚበልጡ ዝሆኖች እየተመናመኑ መጥተው አሁን ላይ ከ3,000 እስከ 4,000 ብቻ የሚሆኑ ዝሆኖች እንደቀሩ ይነገራል። በ$2 ሚሊዮን እድሜን ለማርዘም የሚደረግ ሙከራ። የሰው ልጅ እድሜ ቢበዛ 100 ነው። አብዛኛው ሰው 80ና 90ዎች እድሜ ላይ ደርሼ እንዳማረብኝ ይህችን ዓለም ብሰናበት ብሎም ይመኛል። ከዚህም በተቃራኒ ደግሞ አንዳንዶቹ እርጅናን ከገታን ጅም ዓመታትን ልንኖር እንችላለን በሚል የተለያዩ ሙከራዎችን ሲያደርጉ ቆይተዋል። ምንም እንኳን እስካሁን የተሳካ ሙከራ ባይኖርም ይህንን ማስተካከል እችላለሁ ብሎ የተነሳ አንድ ባለሀብት አለ። ብራያን ጆንሰን ይባላል። ትውልዱና እድገቱ በአሜሪካ ዩታን ግዛት ነው። እርጅናን ማዘግየትና ህመሞችን መቀነስ እንዲሁም ከማርጀት ይልቅ ወደ ወጣትነት መሸጋገር ይቻላል ይላል። ብራያን የሰው ልጅ አፈጣጠር ልክ እንደ ኮምፒውተር ሶፍትዌር መሻሻል የሚችል ነው ብሎ ያምናል። ብሉፕሪንት የተሰኘ ፕሮጀክት በመንደፍ የአላረጅም አልሞትም መንገዱንም ተያይዞታል። ሁሌም በየቀኑ የተለያዩ ቫይታሚኖችን ይውጣል። አመጋገቡ እጅግ በጥንቃቄ የተሞላ ሲሆን ስፖርትም ይሰራል። በተጨማሪም ለተወሰኑ ሰዓታት ብቻ ነው የሚተኛው። ከፍተኛ የሕክምና ክትትል በማድረግ የሰውነቱ እያንዳንዱ ጤንነትን ለማወቅ ጥረት ያደርጋል። የ47 ዓመቱ ሚሊዮነር ብራያን ይህንን አልበቃ ብሎት በየቀኑ ከ100 በላይ የተለያዩ መድኃኒት እንክብሎችን እየወሰደ ነው። የተጣራ ኦክሲጅን አየር ወደ ሰውነቱ እያስገባ የተጎዱ ህዋሳቶቹ እንዲሻሻሉ በማድረግ እርጅናን ለመከላከል እየጣረ ነው። ለ90 ቀናት በየቀኑ ለ1 ሰዓት ተኩል ያህል በዚህ አይነት ሕክምና አፉ ላይ የኦክሲጅን አየር ማስገቢያ አድርጎ ያሳልፋል። ብራያን ህልሙን ለማሳካት በአመት $2 ሚሊዮን ያወጣል። ይህንንም ሁሉ ያደረገ ቢሆን የግል ህይወቱ ግን ችግር የበዙበት ነው። ከትዳሩ ተፋቷል፣ ሃይማኖቱንም ትቷል። ለ5 ዓመታት ይህንን ሙከራ ያደረገው ብራያን ግን ወደ ወጣትነቴ እየተመለስኩ ነው ይላል። ዘላለም የመኖር ፍላጎቱ የብራያን ብቻ አይደለም፣ የብዙዎቹ ሰዎች ፍላጎት እንጂ። የብራያን ህይወት አንድ ጥያቄ እንድናነሳ ይጋብዘናል። ህይወት አጭር መሆኗን አምነን እንድንቀበል ወይስ እድሜያችንን ለማራዘም እንታገል? እርስዎ በዚህ ጉዳይ ላይ ምን ይላሉ?
ሰላም ሰላም ውድ የዩቲዩብ ተከታታዮች ይህንን የዩቲዩብ ቻናል ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ እንድትሆኑ እየጋበዝን ለዛሬ ያዘጋጀናቸው በዓለም ደረጃ የተከሰቱ ለየት ያሉ ሁነቶችን ነበር። ስላዳመጣችሁን እናመሰግናለን።